ሃይ ጋይስ እንዴት ናችሁ? አሁን ደግሞ ዲፊኒሽኑን እናያለን ማለት ነው። ታይፕስክሪፕት ምን እንደሆነ እና የተወሰኑ አድቫንቴጆቹን። እዚህ ጋር ዶክመንቴሽኑ ላይ እንምጣና ኦልሬዲ እኛውን ኒው አይደለም ለታይፕስክሪፕት ኒው ፕሮግራመር አይደለም ኦልሬዲ ጃቫስክሪፕት እናውቃለን። እዚች ጋር እንነካና ዲፊኒሽኑ ምን እንደሚሉ ለራሳቸው የሰጡትን ዲፊኒሽን እናያለን ማለት ነው። ታይፕስክሪፕት ስታንድስ ኢን አንዩዥዋል ሪሌሽንሺፕ ቱ ጃቫስክሪፕት አለ። ታይፕስክሪፕት ኦፈርስ ኦል ጃቫስክሪፕትስ ፊቸር። ይሄ ማለት ምን ማለት ነው? ኢቨን ጃቫስክሪፕት ፕሮጀክት ከሆነ ዶት ጂኤስ ብላችሁ አይደል ሴቭ የምታደርጉት ዶት ቲኤስ እያላችሁ እንትን ማድረግ ይቻላል ማለት ነው። እሱን አፕዴት ማድረግ ይቻላል። ታይፖችን እየጨመራችሁ ስኬል አፕ ማድረግ ይቻላል ማለት ነው። ታይፕ ሴፍቲ መጨመር ይቻላል ነው። በቃ ሁሉንም ፊቸር ጃቫስክሪፕት ጋር የሚሰራ ፊቸር በሙሉ ታይፕስክሪፕት ጋር ይሰራል ነው በቃ። እና ሁሉንም ፊቸር ጨምሮ አን አዲሽናል ሌየር ኦን ቶፕ ኦፍ ዚስ ታይፕስክሪፕት ታይፕ ሲስተም ማለት ነው። ስለ ታይፕ ሲስተም ታይፕ ምን እንደሆነ ምናምን በደንብ በዲቴል የምናየው ነው የሚሆነው። እዚህ ጋር ምን ይላል? ፎር ኤግዛምፕል ጃቫስክሪፕት ፕሮቫይድስ ላንጉዌጅ ፕሪሚቲቭ ላይክ ስትሪንግ ኤንድ ነምበር በት ኢት ዳዝንት ቼክ ዛት ዩ ሃቭ ኮንሲስተንትሊ አሳይንድ ዲስ አለ። ታይፕስክሪፕት ዳዝ። ይሄ ማለት ምን ማለት ነው? ዌዘራውን ይሄ ፈንክሽን ለምሳሌ ኢንፑት እንዲደረግ ወይ ደግሞ ፈንክሽን ሪተርን እንዲደረግ የፈላጊዎች እናንተ ነምበር ሆኖ ግን ሪተርን የተደረገው በአክሲደንት ስትሪንግ ቢሆን ይህን ነገር ጃቫስክሪፕት እንትን ላይ ብቻ ነው ልታዩ የምትችሉት፣ ፕሮዳክሽን ላይ ብቻ ነው ችግሩ ልታዩ የምትችሉት። ታይፕስክሪፕት ግን ጭራሽ ኮዱን ራን ሳታደርጉ ታዩታላችሁ ማለት ነው። ስለ ታይፕ ኢንፈረንስ ምናምን ኔክስት ላይ ነው የምናየው፣ ስለ ኢንፈረንስ ምናምን። በቃ ጃቫስክሪፕት እንደምታውቁት ሉዝሊ ታይፕ ላንጉዌጅ ነው ወይ ደግሞ ዊክሊ ታይፕድ ላንጉዌጅ ልንለው እንችላለን ማለት ነው። ምክንያቱም ታይፑን ቼክ ያደርግም። ጀስት ሌት ኮንስት እያላችሁ ትሰጣላችሁ። ታይፑ ነምበር ሆነ ስትሪንግ ሆነ ምንም ዳዝን ኬር ማለት ነው። ታይፕስክሪፕት እሱን ሴፍቲ ይጠብቅላችኋል። እና ይህን ነገር መጠበቁ ምንድነው አድቫንቴጅ ልትሉ ትችላላችሁ። በጣም ብዙ አድቫንቴጅ ማየት እንችላለን። አክቹሊ ስትሰሩበት ነው አድቫንቴጆቹን እያያችሁ የምትመጡት። ግን የተወሰኑትን እዚህ ጋር ለማየት ብንሞክር ስታቲክ ታይፒንግ አለው ብለናል። ስለዚህ ኢረሮችን አርሊ ነው መያዝ የምትችሉት። ለምሳሌ እዚህ ጋር ፈንክሽን ኤግዛም ኮድ አለች። ፈንክሽን አድ የምትለዋ ሁለቱም ኢንፑታቸው ምንድነው ነምበር ነው ብለናል። ሁሌ ሪተርን የሚያደርገው ነምበር ነው ማለት ነው። ይሄ ነገር ስትሪንግ ሪተርን ልታደርጉት ሞክሩ። ኮዳችሁ ራን ሳያደርግ ኮምፓይል ሳያደርግ ምናምን እንትን ይላችኋል ማለት ነው፣ ያሳውቃችኋል ታይፕስክሪፕት። ሌላ ቤተር ኤዲተር ሰፖርት። ያሁን ቅድም ራሱ አሳይቻችኋለሁ ጊታብ ላይ 2025 ቶፕ ዋን ዩዝድ ላንጉዌጅ እንደሆነ። በጣም ብዙ ዲቨሎፐሮች በጣም ብዙ ፕሮዳክሽን ሬዲ እንትኖች ስላሉ ኮዶች ምናምን ስላሉ ራሱ እነዚህ የኤአይ ሰፖርት ራሱ በጣም ያገኛል። ያው ኤአይዎች ከተሰሩ ፕሮጀክቶች ከዶክመንቴሽን እንትን የሚያደርግ ሆኖ ማለት ነው። ኤልኤልኤም አክሰስ ምናምን ካላቸው ማለት ሴታፕ ከተደረገላቸው ምናምን ከዛ ምናምን ነው አይደለ እንትን እያደርጉ የሚያግዟችሁ። ለሱ ለቬስ ኮድ ሰፖርት ራሱ በጣም ያግዛቸዋል ማለት ነው። አውቶ ኮምፕሊት ምናምን ዲቨሎፕ ስታደርጉ ኢዚ ቱ ሜንቴን ላርጅ ፕሮጀክትስ እንዳለ አሁን ኮዳችሁ ጋር ይሄም ነው የሚሰራው እያላችሁ ኮድ ቤዙን እንትን ማድረግ አይጠበቅባችሁም። ትላልቅ ፕሮጀክት ራሱ ቢሆኑ ልክ መጀመሪያ ላይ ታገኙታላችሁ። በቃ ልክ ኮዱ እንደከፈታችሁ ታይፑ አሁን ዩዘር ከሆነ ዝች ጋለች ለምሳሌ ዩዘሩ ከሆነ ታይፕ አይዲ ነምበር ኢዛርሚ የምትል። ስለዚህ ዩዘራችን ምን እንደሆነ ቀድመን እናውቃለን ማለት ነው። ኮዱን ሳናይ ራሱ ዩዘሩ ምን እንደሚይዝ እናያለን። ምን አፕዴት እንደምናደርግ እናያለን። በጣም ብዙ እንትኖች አሉ። እነዚህ ፎርም ቫሊዴሽን ላይ ሞደርን ቱሎች አሁን ከነ ዞር ጋር ምናምን እንዴት ነው የምንጠቀመው ብቻ ትወዱታላችሁ። ባክኢንድ ላይ ከነ ኤፒአይ ጋር ምናምን ነገር። ይሄ ስለ ጆብ ሬዲ መቼም ያው ዲፎልት ላንጉዌጅ እየሆነ ነው ብያችኋለሁ። ጊታብ ላይ ማሳይቻችኋለሁ። እሱ ምንም ጥያቄ የለውም። ከነዚህ ጋር ከሁሉም ጋር ከነ ሪያክት ከነ አንጉላር ኔክስት ጂኤስ ኖድ ጂኤስ ከነ ኤክስፕረስ ጋር ሳያችኋለሁ ብያችኋለሁ። ቤተር ኤፒአይ እና ባክኢንድ ዲቨሎፕመንት ኤፒአይዎች ላይ አሁን ምንድነው ኢንድ ቱ ኢንድ ብቻ የሆነ በጣም ሴፍቲ እንትን ስለሚል ለሱም በደንብ ያግዛቸዋል። ብቻ ዌር ግን ሲት እና ኔክስት ላይ ስለ ታይፕ አኖቴሽን የመጀመሪያ ኮንሰፕታችን ማለት ነች። ታይፕ አኖቴሽን ቤዚክስ እናያለን ማለት ነው። እና መጠቀማቸው ሪሶርሶች W3 ስኩል እና ኦፊሻል ዶክመንቴሽኑ ነው የሚሆነው። የሆነ ኖት ስትፈልጉ አሁን ቤዚኩ ላይ ዲቴል ጊዜ ልናጠፋ እንችላለን። የዛ ሰዓት ሄዳችሁ ሪፈር ማድረግ ትችላላችሁ። በጣም ሲምፕል ነው። እንዳለ እዚህ ጋር ከቨር የምናደርጋቸው ነገሮች እንዳለ እዚህ ጋር ይኖራሉ። የሆነ ዶክመንቴሽን ያለፈ ምንም የምንሄደው ነገር አይኖርም። ሜቢ ፕሮጀክት ከሆነ ነው እንጂ
እዚህ ጋር መታችሁ ሪፈር ማድረግ ትችላላችሁ። ቪዲዮውን ላይክ ማድረግ እንዳትረሱ እና ለአፕዴቶችም ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ።